እንዴት ናችሁ? ዛሬ ደግሞ የምናየው ስለ ጂአውድ እንዴት እንደምንጠቀምና እንዴት አይነት ፎቶዎችን እንዴት ኤዲት እንደምናደርግ እናያለን። በዚህ ቪዲዮ ብዙ ቪዲዮዎችን፣ ፎቶዎችን እና ሎ ኳሊቲ ያላቸው ፎቶዎችን በጀሚናይ እንዴት ኤዲት አድርገንና ሃይ ኳሊቲ እንዲኖር እንደዚሁም ደግሞ አንዳንድ ፊቸሮችን እንዴት አፕላይ እንደምናደርግ እናያለን። አብራችሁን ቆዩ። የኔ ዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። ወደ ቪዲዮ እንሄዳለን። ስለዚህ መጀመሪያ ምንሰራው ምንድነው? ክሮማችን ላይ ገብተን ሰርች እናደርጋለን ጀሚናይ። ከዛ ገብተን ሰርች አድርገን ገብተን ፋይል አፕሎድ እናደርጋለን፣ ፎቶ እንመርጣለን። ከዛ የምንፈልገውን ካራክተር እንጽፋለን። ከዛ ጀነሬት ያደርግልናል።